እጄ ሳይሆን ያለበት ሁሉም ነገር እጄ ላይ ነው። ሳሮን እባክሽ ኖ ስለላክሽልኝ ደብዳቤ ዓላማና ምንነት ትነግሪኛለሽ? ስለቱ ደብዳቤ ነው የምታወራው? ሳሮን ለሆነ ለማይረባ ልጅ ስለላክሽው ደብዳቤ ነው የጠየኩሽ ያለሁት። ሄዋን ምንድነው ዳኒ? ምን ፈለክ? አውርተን የጨረስን መሰለኝ። አንቺ ጨርሰሻል፣ እኔ ግን አልጨረስኩም። ቆይ ምን እየሆንሽ ነው? ዳኒ በቃ ተወኝ። ሂዊ ወዴት? የምትሄጂበት እንኳን ቦታ የለሽም እኮ። ነይ ከኔ ጋር ወደ ቤት እንሂድ። ያ ሁሉ ገንዘብ የታባሽው ለማን ሰጠሽኝ? ሳሮን አታሳፍጂ። እነሱም ንገሪኝ። ተረጋጋ፣ እሰጥሃለሁ። ተረጋጋ። ገንዘብ አይሆንም፣ ንገሪኝ። መጣ። ሄዋን ኤልዳና፣ ቆይ ምንድነው እያየሁ ያለሁት? ሁለት ሰዎችና ምንም ያስገርም ነገር አለ። አልገባኝም። ትታወቃላችሁ? ቆይ እንዴት ሊሆን ቻለ? አየህ፣ ዓለም እንዲጠባብ ናት። የክፋት መጨረሻ እዚህ ካፌ ይሆናል ብለህ አስበህ ነበረ? ኤልዳና አልገባኝም። አንቺ ዝም ታደርጊያለሽ? ከሷ ጋር ምን አገናኘሽ? የክፋት ሰለባዎቹ መሰባሰብ ነበረብን። አንተ ለሔዋን የሰጣት ፍቅር ሳይሆን በስደት የለፋችበትን ጥሪት የመበዝበዝ ነበረ። በአንተ ቤት ብልጥ መሆን ነው። አልገባኝም ኤልዳና። ማለት ሁሉንም ነገር አውቃለሁ። አውቄ ነበር እንደማያውቅ ሰው ነው የነበረው። ምንድን ነው እያልሽ ያለሽው? ከዚህ በፊት ታወቃላችሁ እናንተ? አዎ፣ ሔዋን ማለት የረጅም ጊዜ ጓደኛዬ ናት። ሔዋን፣ አሁን ምን ልታደርጊ ያሰብሽ? ሁሉን ነገር ለፖሊስ ሰጥተሽ ለህግ አቅርቢያቸው። ታውቂያለሽ ኤልዳና፣ አረብ ሀገር በነበረኝ ህይወት የተማርኩት ትልቁ ነገር ትዕግስት ነው። እነሱ ገንዘብ ሊወስዱ ይችላሉ፣ ሰላሜን ግን እንዲሰርቁ በፍጹም አልፈቅድላቸውም። ህጉ ስራውን ይሰራል፣ እኔ ደግሞ ካጥንበት ሳይሆን አዲስ ምዕራፍ ጀምራለሁ። ተማመንብሻለሁ። አንቺ በጣም ጠንካራ ሴት ነሽ። ጥንካሬ የመጣ በሙስሌ ነው። አሁን ሔዋን ተመልሳለች። ለሌሎች መሰላል ሆነች፣ ከውድቀቷ የተማረች ሔዋን። ለማንኛውም ምን ያሉት ሂዊ፣ አትጥራኝ ዳኒ። ሂዊ፣ ሔዋን አንዴ አናግረኝ። ዳኒ ልቀቀኝ። ምንድነው የምትፈልገው? ይኸውልህ አንተ ኤልዳናን ለማየት መጥተህ እንደሆነ ገምታለሁ፣ ግን ከዛ በፊት አንድ ነገር ማወቅ አለብህ። አሁን ሔዋን ያለችበት የስነልቦና ውድቀት በቀን 1000 ጊዜ ብጠራት እንኳን ልቧን መፍታት አትችልም። ራሷ በራሷ ስትፈልግ ብቻ ነው የምትመለሰው። ቆይ አንተ ምንድነው የምትፈልገው? እስኪ በግልጽ ንገረኝ። መስማት የምፈልገውን ሳይሆን ከልብህ ንገረኝ። ሂዊ፣ እኔ አንድ ነገር ብቻ ነው የምፈልገው፣ ይቅርታሽን። ይገባኛል ሂዊ፣ ይቅርታ ቃል ብቻ እንደሆነ ግን እመኚ፣ ተለውጬ በተግባር አሳይሻለሁ። እሺ ይቅርታውን አደርግልሃለሁ፣ ግን ሳሮን የት እንደምትኖርና ማቀርብልህን ቅድመ ሁኔታ ከተቀበልክ ብቻ ነው። እሺ እንደዛ ከሆነ መሄድ እንችላለን? አዎ እንችላለን። ሳሚ ይቅርታ አታደርግልኝም? ይኸውልሽ ነገርኩሽ፣ ይሄ ብልጠትሽ እንደማያዋጣሽ፣ ይሄ ተንኮልሽ እንደማያዋጣሽ ደጋግሜ ነግሬሽ ነበር። ብሩን ቀበርኩ አልኩህ አይደል እንዴ? ለምን የምትጮኸው? ቆይ ለምን አላምንሽም። ይኸውልሽ ብሩን በልተሽ ጨረሽው ወይስ ለሌላ ሰው ሰጠሽው? ሳሚ እኔ ማን አለኝ? አንተ ከሌለ እኮ እኔ ብቻዬን ነኝ። ሳሮን አላምንሽም። ምክንያቱም አምኜሽ እዚህ መቀመቅ ውስጥ ገብቻለሁ። አላምንሽም። አለው እንግዲያውስ ይህ የት እንዳለ ሳሚ ትነግሪኛለሽ። ሳሚ የጉዳይ ነው። አንቺ ከጉዳይሽ ምን አይሆንም። ይኸውልሽ አሁን ልትናገር የምትችይው ብሩ የት እንዳለ ልትነግሪኝ ብቻ ነው። እሺ
ሳሚ ወይ የኔ ቆንጆ የኔ ቆንጆ እሺ አሁንስ እዚህ ምን እየሰራ ነው ልትነግረኝ ትችላለህ? ያው ምን እሰራለሁ ብለህ ነው? አሁን አንተን እየጠበቅኩ ነው። ሳሮንስ? እኔ እንጃ ስመጣም አልነበረችም። ኧረ እንደውም በሩ እንደዚህ ተከፋፍቶ ነው ያገኘው። እንዴት? እኔ እንጃ አላውቅም። እሺ አሁን መግባት እንችላለን? እንዴታ አሽሙር መሆኑ ነው? ግባ ቤት ዳኒ እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። እኛም ደስታውን አልቻለውም ሳም። ግን እንዴት ተገናኛችሁ? ያው የነበረን ፍቅር ድሮ ታውቅ የለ። አንዳንድ ጊዜ መንገዱ ግልጽ ቢሆንም እግራችን መራመድ አይችልም ማለት አይገባም። ልባችን ወደ ቆሰለበት ቦታ መመለስ ስለማይወድ ግን ደግሞ ህይወት ቆማ አትጠብቅህም። አንድ ቀን ብትዘገይ ዓለም ያላንተ ትቀጥላለች። ልክ ነሽ። እኔም ብዙ ጊዜ ቆሜያለሁ፣ ግን አሁን ቢያመኝም መራመዴን አላቆመም፣ እቀጥላለሁ። ግን ወዴት አላውቅም ሂዊ፣ ብቻ እግሬ ወደ መራኝ እራመዳለሁ። ግን ሌላ መልስ የለኝም። የታየህን ያህል ተራመድ። ምናልባትም መጠየቄን አላቆመም፣ ምክንያቱም ህይወት መጠየቅ ናት። ምናልባት ሊሆን ይችላል። በቃ እኔ ውስጥ ልግባና እቃዎችን ላዘጋጃች። ወዴት? አላውቅም፣ ብቻ ሰላም ወዳለበት። ሳሚ ግን ሳሮን የት ሄዳ ነው? አላውቅም። አትዋሽ ሳሚ፣ በደንብ ነው የማውቅህ። ምን አድርጋት ነው? ምን አደርጋታለሁ? ተው ሳሚ። ምንም አላደረኳትም። አንቺ ግን ምን አስበሽ ነው ያን ሁሉ ነገር አድርጌሽ ምንም እንዳልተፈጠረ እንደዚህ ሆንሽው? ምን ላድርግ ብለህ ነው? አንዳንዴ ዝምታ ራሱ መልስ ነው። ግን አንተ ሳሮን እንዴት አድርጋት ነው? ሔዋን ምንድን ነው አጥበቀሽ ጠየቅሽኝ እኮ። በቃ ሁሉም ነገር ላይ ነበረች። ስለዚህ የአንቺን ብር ይዛ ተሰወረች። ማን ያውቃል? አንተም እያስመሰልክ ሊሆን ይችላል። ይኸውልሽ አሁን የደበቀችው እውነት አይደለም፣ ፍርሃቷን ነው የደበቀችው። አንቺ ደግሞ በዚህ ሁኔታ ባትገምችኝ ደስ ይለኛል። ማልገምት ደስ ይልሃል አይደል? ይቅርታ ዘገየሁባችሁ። ዳኒ ወዴት ነው? ይበቃል አይበቃም? ዳኒ አሁንም ይቅር አላልከኝም እንጂ። ተረጋጋ ሳም። ሁሉም ነገር በራስ ፍቃድና በራስ መንገድ ነው ያደረገው። አሁንም ጊዜ አለ። ወደ ኖርማል ልትመለስ እመኝልሃለሁ። አንተ ወንድሜ ነበርክ፣ አሁንም ወንድሜ ነህ። ግን ወንድምነት በበደል አይለካም። ይቅርታ ይቅር ብያለሁ ሳም።
አይደል? ሄሎ ዳኒ፣ እንዴት ነህ? ደህና ነኝ ኤልዳና፣ አንቺስ? እኔ በጣም ደህና ነኝ። ቆይ እንዴት ደወልሽ? ዳኒ ድሮ መነጋገር ፈለግ መፍትሄ አይደለም። ኤልዳና ምን እንዳደርግ ነው የምትፈልጊው? ዛሬ ማታ ነፃ ነህ? አይ ከሔዋን ጋር የማምሽት እቅድ ነው ያለኝ፣ ግን ለምን ጠይቅሽ ነው? አውቃለሁ፣ ግን በዚህ ጉዳይ ላናግርህ እንደምፈልግ እንድታውቅ እፈልጋለሁ። ምን ማለት ነው ኤልዳና? እሺ በቃ ዳኒ አላስጨነቅህም፣ ግን መደወል ጥፋት መስሎ ከታየህ እሺ። ልቤ ሲናፍቅ መደወል አልችልም ማለት ነው። ኤልዳና አንቺ ጥሩ ሴት ነሽ፣ ግን እኔ ሔዋንን እወዳታለሁ። ይሄ ልክ አይደለም። ትክክል መሆን አልፈልግም። አንተን ብቻ ነው ማየት ፍላጎቴ፣ አንድ ጊዜ ብቻ። እንደሷ አትበይኝ ኤልዳና፣ ሌላ ጊዜ እንነጋገራለን። ይቅርታ በቃ ልቤን ተከትዬ ነው፣ ግን መልሼ ልደውልልህ። እባክሽን ኤልዳና፣ ይህንን ነገር ከሚገባው በላይ ውስጥ አታርጊው። እሺ እረዳሃለሁ፣ ግን በልቤ ውስጥ አንተ ብቻ ነው ያለኸው። ሌላ ማሰብ አልቻልኩም። ሔዋን ይሄ አይገባትም ጭራሽ። በቃ ሃቭ ኤ ናይስ ዴይ። እሺ ኤልዳና፣ ደህና ሁኚ። ቻው። ጀግኒት፣ አሁን እንግዶቻችንን በሻይ ቡና፣ በፈንጠዝያ፣ በደስታ፣ በፍቅር ሸኝተናቸዋል። ስለዚህ አሁን ብሩ የት እንዳለ ትነግረኛለሽ። ሞታለሁኝ እንጂ አልነግርህም። ኧረ አትነግሪኝም? ያኔ ስንዘርፍ እኮ የምን ድርሻ እንዳለ አብረን ተነጋግረን ነበር አይደለም? ድርሻውን ሰጥቻለሁ፣ ቀሪ ደግሞ ይሄ ነው። ኧረ ቀሪው ያንቺ ነው እንዴ? ያንቺ ድርሻ ወዝሽ ላይ ያስታውቃል። የኔስ ድርሻ እዚህ ምድር ላይ እኔ ብቻ ነኝ ያለሁት። አንቺ ብቻ ነሽ ያለሽው? አውቃለሁ። ይኸውልሽ አንቺ ጀግና ያጫውትሻል። ስለዚህ ብሩን ትሰጪኛለሽ፣ አለዛ ታውቂኛለሽ። ሳሚ ነኝ። እሺ ታውቀኛለህ እኮ ሳሮን ነኝ። ቆራጥ እንደሆንኩ ታውቃለህ። የኔ ጀግና አንበሴት ትሰሚኛለሽ? ይህንን የጅል ቀልድሽን ተይና ብሩ የት እንዳለ ልትነግሪኝ ትችላለሽ። መናገር ግዴታሽ። ይህ ከሞኝነትሽ ያፈነጨ ድፍረትሽን ትተሽ ብሩ የት አለ? ምክንያቱም ቀደሽ የማትጨርሽው ብር ነው ያለው። ነው ለማን ሰጠሽው? ንገሪኝ፣ ለማን ሰጠሽው? ሞታለሁኝ እንጂ አልነግርህም። ትሞቻለሽ እንጂ ትሰሚኛለሽ? እኔ ሳሚ ነኝ፣ የበግ ለምድ የለበስኩኝ እኔ ሳሚ ነኝ። ካጉላው ሳሚ አታውቂኝም። አንቺ የምታውቂው ሳቄንና ፈገግታዬን፣ የውስጡ ማንነቴን አታውቂም። ገባሽ? አስቢበት። ሳሚ ማንም ሰው አያውቅም። ፈገግታና ሳቅን ብቻ ያውቁት። ሳሚ የውስጥን ወላፈን፣ የውስጥን እሳት ማንም አያውቅልም። ስለዚህ ታሳውቃቸዋል። ውሻ፣ አንቺ ውሻ ነሽ።
እውነት ጎዳና ለመሄድ መወሰን እሳት ላይ መራመድ ያህል ነው። እሳቱ ይፈጃችኋል። ከእሳት የሚተርፈው ትንሽ አካላችሁ የእናንተ እውነተኛ ማንነት ሳይሆን እሳቱ የሚበላው በሙሉ ግን ዋጋ ቢስና በሌሎች የተጫነባችሁ ማንነታችሁ ነው። ማንም የእውነት ሊያቃጥልም ሆነ ሊያጠፋ ይችላል። እውነቱን ለማግኘት የግድ ሸክማችሁ ማራገፍ ይኖርባችኋል። ታዲያ ለምን ይህን እውነት ለሔዋን መናገር ከበደኝ? ለምን ከበደኝ? እንደገና መጀመር ማለት ነው ማለት ነው። ከዜሮ መጀመር ማለት ነው። ግን እኮ ይሄ የህይወት አንዱ አካል ነው። እንደ ህፃን ልወለድ እንዴት አድርጌ? አሁን እኮ እኔ ምንም እና ማንም የሌለኝ ዘመን ነው። በፍቅር ማመን፣ ከዛ ከሚወዱት ሰው ጋር ሁሉም ነገር መካፈት። ግን አሁን እኮ ብቻዬን ነው። ለምን ደስ ያለሽ? በቃ አሁን እኔ ልክ እንደሞተ ሰው ነኝ ያለሽ። ተይ ሔዋኔ፣ ከዜሮ መጀመር ማለት መጨረሻ አይደለም፣ አዲስ ጅማሬ ነው። አንቺ እኮ ገና ህይወትን ሀ ብለሽ እየኖርሽ ያለሽ ሰው ነሽ። በህይወት መኖርና መተንፈስ ትልቁ እድል ነው። እስትንፋስ ካለ እድል አለ፣ እድል ካለ ደግሞ ተስፋ አለ። ተስፋ ካለ መውደቅና መነሳት ይቻላል። ይዊ በዛ ላይ ብቻሽን አይደለሽ፣ እኔ ያለሁልሽ። አመሰግናለሁ ዳንኤል። ግን ከዚህ ሁሉ ነገር በኋላ እንዴት ታምን ይችላል? ይዊ 100% እመኚኝ። አንቺ እኮ ሚስጥሬ፣ እውነተኛ የአካሌ ክፋይ፣ የልብ ምትይ፣ ወርቃማ ወድሬና ትዝቴ ነሽ። ሔዋኔ አፈቅርሻለሁ። ትንሽ ማስገባት ትሰጠኛለህ? ዳኒ አልተኛም እንዴ? አንቺን ለማንጥ የኔ ቆንጆ፣ እኔ ምን እንዳለውን ብለህ ነው? አንዱን የወንድ ጅብ መሬት ለመሬት እንዳይጎትብኝ ነው። ይዛሽ የኔ ቆንጆ፣ ግን ከዛ ሁላ ጊዜ በኋላ እዚህ መገኘታችን ምንም አልገባኝም። ያንተን በደንብ ባላውቅም እኔ ግን ትልቅ ምክንያት አለኝ። ምን? እሱም በኋላ ቁርስ እየበላን እንነግራለን። እሺ፣ አሁን ምንድን ፕሮግራምሽ? በመጀመሪያ ኤልዱን አገኛታለሁ፣ ከዛ ቁርስ እንበላለን። እሺ፣ እኔ እስክትመለሽ እቃዎቹን እየጠበቁ ልጠብቅሽ። እሺ፣ በቃ ልሂድ። እሺ። ቻው ቻው። በቃ ኤልዱ ኤልዱ ኤልዱ፣ ደህና ነሽ? እዩ
እዚህ ማን እንዳለ ሔዋን ከነውብትኳ ምን ያለመደብሽን ዛሬ እንደዚህ ጠጣሽ? ምን ሆንኩ? ፈታ እያልኩ ነው። ለነገሩ ባለቤት የምትሆን ሰው ጠይቂ። ማለት እኔ እዚህ ሁሉ ነገር ላይ ስሟሟት አንቺ ጠፋሽ። ቆይ እንዴት ሰው የሁሉ ተበድሎ ይቅር ይላል? ኤልዳና አንድን ሰው ስታፈጪው ከነ ሙሉ ነገሩ ነው የምትቀበሉ፣ ከእናንተ ነው ማለት ነው። ምክንያቱም እንኳን የሰውየው አንዱ አካል ነው። በለው ዛሬ አልቻልኩሽ። እውነቴን ነው። የምታፈቅሪውን ሰው ለመቀየር አትሞክሪ። ምክንያቱም ግማሽ እሱነቱን ማፍቀር አትችይም። ዛሬ አልቻልኩሽም። እንዴት ነው እባክሽ? ምንም ጓደኛዬ፣ አንድ ነገር ላስቸግርሽ አስቤ ነበር። ኤልዱዬ፣ ትንሽ መለፈጭ የምትሆን ገንዘብ ፈልጌ ነበር። ገንዘብ? እሺ ሰጥሻለሁ፣ ግን ለዛሬ ብቻ። እሺ፣ በጣም አመሰግናለሁ። ዓለም ድራማ ናት። አንዳንድ ሰዎች ሀብት ሲያግበሰብሱ ደስ ይላቸዋል። እኔ ግን አሁን ያገኙት ብር እየከበደኝ ነው። ምክንያቱም ይህ ብር በሌላ ሰው እንባ ላይ የተገነባ ነውና። በሌሊት የዋዋን ፊት ይታየኛል። እያለቀሰች ለምን ይህን አደረግክብኝ ትለኛለች። እኔ ግን መልስ የለኝም። ምክንያቱም እኔ ራሴ ለምን እየሰራሁት እንዳለ አላውቅምና። አሁን ግን አንድ ነገር ግልጽ ሆኖልኛል። በሌላ ሰው ስቃይ ደስታ አይገነባም። ሔዋን ይቅር አልልሽም። ምክንያቱም ሳሚ የይቅርታ ልብ